ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬ ቪዲዮ ፕሮሰስ ማኔጅመንት ኤንድ ስኬጁሊንግ አልጎሪዝምስ የሚለውን ኮንሰፕት አብረን እናያለን። ሲስተም ከሚሰጠን ዋነኛ ጥቅም ውስጥ ፕሮሰስ ማኔጅመንት አንዱ ነው። ዛሬው ቪዲዮ ፕሮሰስ ምን ማለት እንደሆነ እንዲሁም ፕሮሰስ ማኔጅመንትን እንዴት እንደ ኦፕሬቲንግ ሲስተማችን ሊያከናውን እንደሚችልና እሱን ለማድረግ ደግሞ የሚያስፈልጉንን የስኬጁሊንግ አልጎሪዝም አይነቶች እናያለን። ስለ ፕሮሰስ ስናወራ መጀመሪያ የምናወራው ነገር ምንድነው? ፕሮግራም የሚለውን ነገር ነው። ፕሮግራም የምንለው የኢንስትራክሽን አይነቶች ሆኖ አንድን የሆነ ስፔሲፊክ ታስክ ፐርፎርም ለማድረግ ወይም ደግሞ የሆነ ጎል ይዞ እሱን አውትፑት ለማግኘት የኢንስትራክሽኖች ወይም የኮማንዶች ስብስብ ነው ፕሮግራም ብለን የምንጠራው ማለት ነው። ሌትስ ሴይ ለምሳሌ ከሚሰሩ ፕሮግራሞች ውስጥ አንዱ ካልኩሌተር መውሰድ እንችላለን። የካልኩሌተር ታስኩ ምንድነው? ኮምፒውቴሽናል የሆኑ ካልኩሌሽኖችን ፐርፎርም ማድረግ ነው ወይም ደግሞ መስራት ነው አይደለ? እሱን ለማድረግ ደግሞ የተለያዩ ኢንስትራክሽኖችን እየተጠቀመ ነው ያንን ታስክ ፐርፎርም የሚያደርግልን። እሱን ፕሮግራም ብለን የምንጠራው ማለት ነው። ሌትስ ሴይ ለምሳሌ ማይክሮሶፍት ወርድን ስንጠቀም የማይክሮሶፍት ወርድ ጥቅሙ ምንድነው? እንደ አንድ ፕሮግራም የተለያዩ ፋይሎችን ማኒፑሌት እንድናደርግ፣ እንድንፈጥር፣ ኤዲት እንድናደርግ፣ ሴቭ እንድናደርግ ሰች ካይንድ ኦፍ ታስኮችን ፐርፎርም ለማድረግ ያገለግለናል። እንደሱ አይነት ታስኮችን ፐርፎርም የሚያደርግ የተለያዩ ኮማንዶች ወይም ኢንስትራክሽኖችን ስብስብ ፕሮግራም ብለን እንጠራዋለን። ፕሮሰስን ስናይ ደግሞ ምንድነው ማለት? ይሄ ፕሮግራም በመካሄድ ላይ እያለ ወይም ደግሞ ፕሮግራም ኢን ኤክስኪዩሽን ብለን የምንጠራው ማለት ነው። ያ ፕሮግራም ራን እየሆነ ያለ ባለበት ሰዓት ላይ እሱን ደግሞ ፕሮሰስ ብለን እንጠራዋለን ማለት ነው። ስለዚህ ፕሮግራም ስንል የምናየው ምንድነው? ፓሲቭ የሆነ ኤንቲቲ ነው ማለት ነው። which is ሃርድ ዲስካችሁ ላይ ሊሆን ይችላል። እሱ ላይ ተቀምጦ የሆነ ስፔሲፊክ ታስክ ፐርፎርም ለማድረግ የሚያገለግለን ነው። ልክ እሱን ፕሮግራም ራን ማድረግ ስትጀምሩ ግን ወደ ምን ይመጣል? ወደ ራንደም አክሰስ ሜሞሪ ይመጣል which is ወደ ራም ይመጣል ማለት ነው። ራም ደግሞ እንደምናውቀው የፕራይመሪ ሜሞሪ አይነት ሆኖ ምንድነው የሚያደርገው? ቴምፖራሪሊ ፋይሎችን ስቶር እያደረገ ስንሰራ ብቻ ፋይሎችን ስቶር እያደረገ የሚሄድ ነው አይደለ? ስለዚህ ያ ፕሮግራም ኤክስኪዩት መደረግ ሲጀምር ወይም ኦፕን ተደርጎ ራን መሆን ሲጀምር እሱን ፕሮሰስ ብለን እንጠራዋለን ማለት ነው። በድርጊት ላይ ያለ ፕሮግራም ፕሮሰስ ተብሎ ይጠራል ማለት ነው። ፕሮሰስ ስንል ደግሞ እንደምናየው ፓሲቭ ሳይሆን አክቲቭ ኢንቲቲ ነው ማለት ነው። which is እንቅስቃሴ ላይ ያለ ወይም ሙቭመንት ላይ ያለ ነገር ነው ፕሮሰስ ብለን የምንጠራው። አንድ ማይክሮሶፍት ወርድ እየተጠቀምን እሱ ፕሮግራም ነው ካልን ሁለት የማይክሮሶፍት ወርድ ዊንዶዎችን ስንከፍት ደግሞ ሁለት ፕሮሰሶችን እያደረግን ነው ማለት ነው። which is አንድ ፕሮግራም ላይ የሆነ ዌብ ብራውዘር አለ let's say ጎግል ክሮም ብንለው እሱ ላይ አንድ ታብ ስንከፍት ያ ፕሮግራም ራን እያደረገ ነው። የስ ለዛ አንድ ፕሮሰስ ተፈጠረ ማለት ነው። እዛ ፕሮግራም ላይ ያ ፕሮግራም ኤክስኪዩት እያደረገበት ባለ ሰዓት የሚኖረውን ስቴት ነው ፕሮሰስ የምንለው ብለናል። ስለዚህ ሁለተኛ የክሮም ታብ ስንከፍት ደግሞ ምንድነው የሚሆነው ማለት ነው? ሁለተኛ ፕሮሰስ ተፈጠረ which is the same ፕሮግራም ላይ ማለት ነው። ስለዚህ በአንድ ፕሮግራም ውስጥ ከአንድና ከዛ በላይ የሆኑ ፕሮሰሶች ሊኖሩ ይችላሉ ማለት ነው። ስለዚህ ልዩነታቸውን በምናይበት ጊዜ የኢንስትራክሽኖች ስብስብ ሆኖ ሰርተን የሆነን ታስክ ፐርፎርም ለማድረግ ሲሰራ እሱም ፕሮግራም ብለን እንጠራዋለን። ይሄን ፕሮግራም ደግሞ ይሄን ታስኩን እንዲያሟላ ራን ስናደርገው እሱን ፕሮሰስ ብለን እንጠራዋለን ማለት ነው። የሚፈልገው ሪሶርስ ሌትስ ሴይ ሜሞሪያችሁን ሊሆን ይችላል። ፕሮግራም ሲሆን ኢንስትራክሽኖቹን ስቶር ለማድረግ ሊሆን ይችላል። ካምስ ቱ ፕሮሰስ ደግሞ የተደረገ ያለ ፕሮግራም ከሆነ ፕሮሰስ የምንለው which is ራን ስታረጉት ምን ይጠቀማል? የሲፒዩ ታይም ይፈልጋል አይደለ? አሁን ፕሮሰስ እየተደረገ ነው ሲባል ደግሞ ፕሮሰስ የሚያደርገው የሆነ አካል አለ ማለት ነው። እሱን ደግሞ ፕሮሰሰር ወይም ሲፒዩ ብለን እንጠራዋለን። ስለዚህ ምንድነው የዛን ፕሮሰሰር ወይም የዛን ሲፒዩ ታይም ይፈልጋል። ከዛ በኋላ ደግሞ ምን ይፈልጋል? ሜሞሪ ይፈልጋል። ፕሮሰስ በመደረግ ያለ ወይም ደግሞ በስራ ላይ ያለ ኤኒ ታስክ ደግሞ ሴቭ የሚሆነው ምን ላይ ነው? ፕራይመሪ ሜሞሪያችን ላይ ነው አይደለ? ራማችን ላይ ነው የሚሆነው።
ስለዚህ የእሱን ስፔስ ይፈልጋል፣ ለሱ አድሬስ ይፈልጋል ማለት ነው። ከዛ ውጭ ያ ፕሮሰስ ስራ ለመሆን ኢንፑት ሊፈልግ ይችላል፣ አውትፑቶችን ሊያወጣ ይችላል ማለት ነው። ለፕሮሰስ ማኔጅመንት ስንመጣ ኦፕሬቲንግ ሲስተማችን አንዱ ከሚያገለግለን ነገር ውስጥ ለፕሮሰስ ማኔጅመንት ነው ብለናል። እሱ እንዴት ነው የሚያደርገው ስንል መጀመሪያ ላይ ፕሮሰስ ክሬሽን የሚለውን ታስክ ነው የሚያመጣልን which is የፕሮሰስ መፈጠር ማለት ነው። ስለዚህ ኦፕሬቲንግ ሲስተማችን አዳዲስ ፕሮሰሶችን ይፈጥርና ለነሱ ፕሮሰሶች ደግሞ የራሳቸው የሆነ መለያ አይዲ ይሰጣቸዋል። ይሄኛውን ታስክ ፕሮሰስ ክሬሽን ብለን እንጠራዋለን። አዲስ ፕሮሰሶች የሚፈጠሩት ሰከንዳሪ ሜሞሪ ላይ ነው ማለት ነው። then ፕሮሰስ ሲፒዩን ይጠቀምና ጊዜ ሲፒዩ ላይ ይቆይ የሚለውን ደግሞ የተለያዩ አልጎሪዝሞችን በመጠቀም የሚወስንልንም ደግሞ ኦፕሬቲንግ ሲስተማችን ነው ማለት ነው። ስለዚህ በፕሮሰስ ማኔጅመንት ውስጥ የመጀመሪያው ፕሮሰሳችንን ሰከንዳሪ ሜሞሪ ላይ ያለ ይፈጥርልንና ለየራሱ አይዲ ይሰጥልናል። ሁለተኛው ደግሞ እነዚህ ከተፈጠሩት ፕሮሰሶች ውስጥ የትኛው ፕሮሰስ ሲፒዩን ይጠቀም፣ ለምን ያህል ጊዜ ሲፒዩ ላይ ሲቆይ የሚለውን ደግሞ ዲተርማይን ያደርግልናል ማለት ነው። ከዛ በኋላ ሶስተኛ ላይ የምናመጣው ደግሞ ፕሮሰስ ተርሚኔሽናችንን ነው። መቼ ነው ይሄ ፕሮሰስ ድርጊቱን የሚፈልገውን ያህል ሰዓት ተጠቅሞ ፕሮሰሱ ታስኩን ጨርሶ የሚወጣው፣ ወይም ደግሞ መቼ ነው ይሄ ፕሮሰስ ታስኩን ባይጨርሱ እንኳን ማስቆም ያለብኝ። አራተኛ ላይ ደግሞ ስንመጣ በፕሮሰስ ማኔጅመንት ውስጥ ሪሶርስ ማኔጅመንት የሚለውን እናገኛለን። ኮምፒውተር ፕሮግራም ላይ ሪሶርስ ብለን የምንጠራቸው ዲቫይስ፣ ታይም እና ሚሞሪ ነው። ስለዚህ አይነት ሪሶርሶችን ለየትኛው ፕሮሰስ አሎኬት ላድርግለት የሚለውን እንዲሁም ደግሞ እዛን ሪሶርሶችስ በምን አይነት መንገድ የተለያዩ ፕሮሰሶች ሼር ማድረግ ይችላሉ። ስለዚህ እነዚህን አራት ታስኮች አጠቃላይ አድርገን ስናወራ ምን ብለን እንጠራዋለን? ፕሮሰስ ማኔጅመንት ብለን እንጠራዋለን ማለት ነው። ፕሮሰሱ እነዚህም በሙሉ ታስኮች ለመፈጸም ስለዚህ ፕሮሰሱ ማኔጅ ለመደረግ የሚያልፍባቸው የተለያዩ ስቴጆች አሉ። ስለዚህ እሱን ደግሞ ምን ብለን እንጠራዋለን? እነሱን ስቴጆች ፕሮሰስ ስቴት ብለን እንጠራቸዋለን። ፕሮሰስ ስቴት የምንለው ምንድነው? አሁን ላይ ፕሮሰሱ እያደረገ ያለው ከረንት አክቲቪቲ ስቴት ዲፋይን የሚያደርገው ምንድነው? አሁን ፕሮሰሱ እያደረገ ያለውን ተግባር ነው ማለት ነው። ያ ማለት ፕሮሰስ ከሆነ እየተፈጠረ ያለው ወይም ኒው ፕሮሰስ ከሆነ እየተፈጠረ ያለው ሰከንዳሪ ሜሞሪዎች ላይ ነው። እነዚህ ሃርድ ዲስክ፣ ዲቪዲ፣ ሲዲ የምንላቸው ላይ እሱ ላይ ነው አዲስ ፕሮሰስ የሚፈጠረው which is አዲስ ፕሮሰስ ሲፈጠር ኒው የምንለው ስቴት ላይ ይሆናል ማለት ነው። ስለዚህ ኒው የምንለው ስቴት ላይ እንዳለ ያ ፕሮሰስ ከሰከንዳሪ ሜሞሪ በሎንግ ተርም ስኬጁለር አማካኝነት አድሚት ተደርጎ ወደ ፕራይሜሪ ሜሞሪ ሲገባ ያ ፕሮሰስ ከኒው ስቴት ወጥቶ ወደ ሬዲ ስቴት ገባ ማለት ነው። which is ሬዲ ስቴት ላይ ስንገባ ደግሞ ፕራይሜሪ ሜሞሪዎቻችን ነው የሚመጡት። ራም እና ሮም የምንላቸው ፕራይሜሪ ሜሞሪ ላይ ገባ ማለት ነው። ፕሮሰስ ኤክስኪዩሽን የሚጀምረው ወይም ደግሞ ራን መደረግ የሚጀምረው ፕራይሜሪ ሜሞሪ ላይ ሲሆን ነው። ስለዚህ ራን ለመደረግ ወይም ፒክ ተደርጎ ሲፒዩ ለመሰጠት ሬዲ ሆኖ እየጠበቀ ነው ማለት ነው ያ ፕሮሰስ። ስለዚህ ሬዲ ስቴት ላይ እንዳለ ሾርት ተርም ስኬጁለራችን ወይም ደግሞ ዲስፓቸር ብለን የምንጠራው እሱ ፒክ አድርጎት ሲፒዩ አሎኬት ሲደረግለት ራኒንግ ስቴት ላይ መጣ እንለዋለን። ራኒንግ ስቴት ላይ ያለ ሌትስ ሴይ ፕሮሰሱ የሚፈልገውን ጊዜ ጨርሶ ስራውን ጨርሶ ኮምፕሌትድ ሲሆን ደግሞ ወደ ተርሚኔትድ ስቴት ገባ እንለዋለን። ውስጥ ጨረሰ። ነገር ግን ፎር ሳም ካይንድ ኦፍ ሌትስ ሴይ ለምሳሌ ኢንፑት አውትፑት ፈለግ ወይም ደግሞ ኤኒ ካይንድ ኦፍ የሆነ ሪሶርስ የሚፈልግ ከሆነ ራን እያደረገ ባለበት ሰዓት ሲፒዩ አሎኬት ተደርጎበት ባለበት ሰዓት እሱን የሚፈልግ ከሆነ ወደ ዌቲንግ ስቴት ይገባል ማለት ነው። ያ ማለት የሚፈልገውን ኢንፑት እሱን ሪኩዌስት አድርጎ እሱን እስኪቀበል ድረስ ስቴት ይወጣና ይሄንን የሚፈልገውን በጥበቃ ላይ ይቆያል ማለት ነው። እሱን ስቴት ደግሞ ዌቲንግ ስቴት ብለን እንጠራዋለን ማለት ነው። ከውጭ ግን ቅድሚያ ሊሰጠው የሚገባ ፕሮሰስ ሲመጣ ደግሞ አሁንም
ከራኒንግ ስቴት ከነበረው ላይ ይወጣና ወደ ተጠባባቂነት ስቴት ይገባል። እዛ ውጪ ደግሞ ኢንፑት አውትፑቱን ሪኩዌስቱን እንደጨረሰ ድጋሚ ወደ ሬዲ ስቴት ይሄዳል። ውጭ ሲፒዩ እንደገና አሎኬት እንዲደረግለት በመጠባበቅ ላይ ይሄዳል ማለት ነው። እዚህ ላይ የምናየው ነገር ምንድን ነው? ሲፒዩ አሳይን ለማድረግ ወይም ወደ ሲፒዩ አንድን ፕሮሰስ የሲፒዩን ጊዜ ለመስጠት እና ሲፒዩ ላይ ፕሮሰስ እንዲደረግ ለማድረግ ነው ስኬጁለሩ ወይም ዲስፓቸሩ እንዴት ነው ሲፒዩን ለየትኛውን ፕሮሰስ መመደብ እንዳለበት የሚያውቀው የሚለውን ስንመጣ ደግሞ ስኬጁሊንግ የሚባለው ኮንሰፕት ጋር እንመጣለን ማለት ነው። ስኬጁሊንግ ብለን የምንጠራው የትኛው ፕሮሰስ ሲፒዩን ማግኘት አለበት፣ ለምን ያህል ጊዜ ያንን ሲፒዩ መጠቀም ይችላል የሚለውን ስኬጁሊንግ ለምን ያስፈልገናል? የሲፒዩን ታይም ማኔጅ ለማድረግ ሪሶርስ ደግሞ በበቂ ሁኔታ ፕሮሰሶች እንዲጠቀሙበት ያደርጋል። ያ ደግሞ ሲስተሙን ኦቨርሎድ ከማድረግ ይጠብቅልናል። ሊንኩን የሚሰራው ስኬጁለርስ ብለን እንጠራቸዋለን ማለት ነው። ስለዚህ በዋናነት ሁለት አይነት የስኬጁለር አይነቶች አሉ። የመጀመሪያው ሎንግ ተርም ስኬጁለር የምንለው ነው። ያ ማለት ኒውል ስቴት ላይ ካሉ ፕሮሰሶች ውስጥ የትኛው ፕሮሰስ ነው ወደ ሜን ሚሞሪ ወይም ወደ ፕራይሜሪ ሚሞሪ ተወስዶ ሲፒዩን መጠባበቅ ያለበት። ገና ወደ መጠባበቂያው ለመውሰድ ራሱ ከተፈጠረው ከኒው ስቴት ወደ ሬዲ ለመውሰድ ስኬጁለር ያስፈልጋል። ሁለተኛው ሾርት ተርም ስኬጁለር የምንለው ነው። ሎንግ ተርም ስኬጁለር ፕራይሜሪ ሚሞሪ ላይ ወስኖ ካመጣቸው ፕሮሰሶች ውስጥ ደግሞ ራኒንግ ስቴት ልውሰደው፣ የቱ ነው የሲፒዩ ውስጥ መግባት ያለበት፣ የቱ ነው አሁን ላይ ፕሮሰስ መደረግ ወይም ራን መደረግ ያለበት የሚለውን ደግሞ የሚወስንልን ሾርት ተርም ስኬጁለር። ሾርት ተርም ስኬጁለር ለመወሰን የትኛውን ፕሮሰስ ሲፒዩ ልስጥ ብሎ ለመወሰን የተለያዩ አልጎሪዝሞችን ነው ተጠቅሞ የሚወስነው ማለት ነው። ከስኬጁሊንግ አልጎሪዝም ካቴጎሪዎች ውስጥ አንዱ ነን ፕሪሚቲቭ ብለን የምንጠራው የስኬጁሊንግ አልጎሪዝም አይነቶች ናቸው። ምንም አይነት ፕሮሰስ ሬዲ ስቴት ላይ ቢኖር ወይም ደግሞ በተጠባባቂነት ላይ ቢኖር ራኒንግ ስቴት ላይ ያለው ወይም ራን እየተደረገ ያለው ፕሮሰስ ሲፒዩን ጨርሶ የሚፈልገውን ስራ ሰርቶ ሲፒዩ ታይሙን ጨርሶ እስኪወጣ ድረስ ምንም አይነት ፕሮሰስ ሊያቋርጠው አይችልም። ጨርሶ እስኪወጣ ድረስ ይጠብቃል ማለት ነው ሬዲ ስቴት ላይ ሆኖ። ዋንስ ሲፒዩ ኢዝ ሎኬትድ ቱ ፕሮሰስ ምንም አይነት ፕሮሰስ አያቋርጠውም አንለስ ፕሮሰሱ ጨርሶ ካልወጣ ወይም ደግሞ የሆነ ኢንፑት አውትፑት ፈልጎ ዌቲንግ ስቴት ላይ እስካልገባ ድረስ ማለት ነው። ምክንያቱም ልክ አሁን ሁለቱ ሰርከምስታንሶች ሲኖሩ ወይ ያ ፕሮሰስ ጨርሶ ከወጣ ወይ ደግሞ ዌቲንግ ላይ ከገባ ሲፒዩ ራን እያደረገ ያለው ፕሮሰስ ከሌለ ኦፍኮርስ በቃ ምንም ምርጫ የለም፣ አዲስ ፕሮሰስ መተካት አለበት። አድቫንቴጁ ምንድን ነው? ሌትሴይ ለምሳሌ ረዥም ጊዜ የሚፈልጉ ፕሮሰስ ቢኖር ፕሮሰሶች ተጠባባቂነት ላይ የሚቆዩበትን ጊዜ በጣም እየጨመረ ይሄዳል። ፕሪሚቲቭ ስኬጁሊንግ አልጎሪዝሞች ደግሞ ምንድን ናቸው? ትልቅ ፕራዮሪቲ ያለው ፕሮሰስ ከኋላ ከመጣ ያ ማለት ቅድሚያ መሰጠት ያለበት ፕሮሰስ ከኋላ ከመጣ ራን እየተደረገ ያለ ፕሮሰስ እንኳን ቢኖር ያቋርጠዋሉ። ለሆነ ፕሮሰስ ለሆነ ያህል ጊዜ አሎኬት ተደርጎ ይቆይና ግን ከሱ ቶሎ ቀድሞ ፐርፎርም መደረግ ያለበት ፕሮሰስ ከመጣ ሲፒዩ ያንን ራን እያደረገ ያለውን ፕሮሰስ ያስወጣና አዲሱን ፕሮሰስ ያስገባል። ምንድነው ራን እየተደረገ ያለው ፕሮሰስ ስቲል ግን ያልጨረሰው ሰዓት ካለ ወይም ደግሞ ስራውን ለመጨረስ ስቲል የሚያስፈልገው ሰዓት ካለ ሬዲ ስቴት ላይ ወይም ደግሞ ወደ ተጠባባቂነቱ ተመልሶ እንደገና ሲፒዩ አሎኬት እስኪደረግለት ድረስ ይጠብቃል። ፍሌክሰብል ነው። ፕሮሰሶች በመጡ ሰዓት ቅድሚያ መሰጠት ያለባቸው ወይ ትንሽ ስራ ከሆነ የሚፈልጉ እነሱን እያስገባን ስራው ቦታችንን ማሳደግ እንችላለን ማለት ነው። ጎሪዎች የትኛው ነው ጥሩ ስኬጁሊንግ ብለን ለማወቅ የስኬጁሊንግ ክራይቴሪያዎች አሉ። ጥሩ ወይም በስት የምንለውን ለመለየት ማለት ነው። የመጀመሪያው ሲፒዩ ዩቲላይዜሽናችን ነው። ሲፒዩን ምን ያህል እየተጠቀምንበት ነው። ፕሮሰስ ራን እያደረገበት ያልነበረበት ጊዜ ወይም
ባዶ የቀረበት ጊዜ ሲፒዩ አይድል ታይም እንለዋለን። እሱ የሲፒዩ ፐርፎርማንስ ዝቅ አለ ብለን የምንጠራው ነው። በተቻለ መጠን ሲፒዩ ቢዚ ነው መሆን ያለበት፣ መስራት ነው ያለበት። እሱን ሲፒዩ ዩቲላይዜሽን እሱን እንደ አንድ ክራይቴሪያ እንወስዳለን ማለት ነው። ሁለተኛው ራውፖታችን ነው which is በምን ያህል ካይንድ ኦፍ ታይም ምን ያህል ቶታል ነምበር ኦፍ ፕሮሰሶች ጨርሰው ወጥተዋል የሚለው እሱ ሜጀር ያደርግልናል። ከዛ ውጪ ተርን አራውንድ ታይም ነው። ተርን አራውንድ ታይም ደግሞ የምንለው ምንድን ነው? አንድ ፕሮሰስ ወይም ደግሞ የሆነ ስፔሲፊክ ፓርቲኩላር የሆነ ፕሮሰስ ስራውን ጨርሶ ለመውጣት ምን ያህል ጊዜ ወሰደበት ለማድረግ የፈጀበትን ሰዓት ወይም ደግሞ የተጠቀመውን ሰዓት ጨምሮ ከዛ ውጪ ሬዲ ስቴት ላይ ሆኖ ሲፒዩ እስኪመደብለት ድረስ የጠበቀበትን ሰዓት ጨምሮ ኢንፑት አውትፑት ከፈለገ ደግሞ ዌቲንግ ስቴት ላይ ገብቶ ኢንፑት አውትፑት እስኪያገኝ ድረስ የጠበቀበትን ሰዓት ጨምሮ ታስኩን ጨርሶ የወጣበት ሰዓት ተርን አራውንድ ታይም ብለን እንጠራዋለን። ኮምፕሊሽን ታይሙ ወይም ጨርሶ ከሲፒዩ የወጣበት ሰዓት ላይ እሱ ላይ ሲቀነስ አድርገን የመጣበት ሰዓት ስናደርግ which is ስቴቶች ላይ የገባበትን ሰዓት እናገኛለን ማለት ነው። ስለዚህ እሱን ተርን አራውንድ ታይም ብለን እንጠራዋለን። በአራተኛነት የምናገኘው ደግሞ ዌቲንግ ታይም ብለን የምንጠራው ነው። ዌቲንግ ታይም ብለን የምንጠራው ደግሞ ምንድነው? ሲፒዩ እስኪመደብለት ድረስ ተጠባባቂ ሆኖ የተቀመጠበትን ሰዓት ወይም የጠበቀበትን ሰዓት ነው። እሱን ለማግኘት ምን እናደርጋለን? ተርን አራውንድ ታይማችን ላይ ወይም ደግሞ ጨርሶ የወጣበት ሰዓት ላይ ብለን ያሰብነው ላይ፣ ምክንያቱም አሁን እዚህ ላይ ተርን አራውንድ ታይሙ ላይ ኮምፕሊሽን ማይነስ አራይቫል ያልንበት ምክንያት የመጣበት ሰዓት መቀነስ አለበት። ለምሳሌ የጨረሰበት ሰዓት 15 ቢሆንና ነገር ግን የመጣው 5 ሚሊ ሰከንድ ላይ ቢሆን 10 ሚሊ ሰከንድ ነው ተጠቅሞ የወጣው፣ ምክንያቱም 5 ላይ ነው የመጣው፣ ከ5 በፊት አልነበረም። ስለዚህ እሱን ተርን አራውንድ ታይም እንለዋለን። ዌቲንግ ታይም ላይ ደግሞ ስንመጣ ምንድነው? ተርን አራውንድ ታይማችን ላይ ማይነስ እናረግና ለመጠቀም ወይም ኤክስኪዩሽን ላይ ከገባ በኋላ የተጠቀመውን ታይም ነው የምንቀንሰው ማለት ነው። which is እሷን ስንቀንስ በተጠባባቂ ላይ የነበረበትን ጊዜ እናገኛለን። እሱን ደግሞ ዌቲንግ ታይም ብለን እንጠራዋለን ማለት ነው። አይነት ስኬጁሊንግ አልጎሪዝሞች አሉ። አንዱ ፈርስት ካም ፈርስት ሰርቭ የምንለው which is ከነን ፕሪሚቲቭ ካታጎሪ የሚመደብ ነው። እኛው ሾርተስት ጃብ ፈርስት የምንለው ነው which is both primitive እና ነን ፕሪሚቲቭ የሆነ ነው። ሁለተኛው ፕራዮሪቲ ቤዝድ የምንለው ነው። እሱ ደግሞ እንደዛው በፕሪሚቲቭ ፎርምም በነን ፕሪሚቲቭ ፎርምም መሰራት ይችላል። አራተኛው ደግሞ ራውንድ ሮቢን የምንለው ነው። እሱ ደግሞ በፕሪሚቲቭ ፎርም። ብዙ አይነት ስኬጁሊንግ አልጎሪዝሞች አሉ። እነዚህ ግን ሳም ኦፍ ፊው ናቸው ማለት ነው። በኔክስት ቪዲዮ ላይ ደግሞ እነዚህን አልጎሪዝሞች ፕሪሚቲቭ እና ፕሪሚቲቭ አልጎሪዝሞችን በተለያዩ ኤግዛምፕሎች እናያለን። ይሄ ቪዲዮ ከጠቀማችሁ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሳችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ።